ክርስቶስ ጌታ ነው። የእግዚአብሔር ቃል ሲናገር ኢሳይያስ 53 ላይ የሰማነውስ ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያም ከስርም ከደረቅም መሬት እንደ ስር አድርጎ መልክና ውበትም የለውም ይላል። ባየነውም ጊዜ እንወደውም ዘንድ ደም ግባትም የለውም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እንወደውም ጊዜ ደም ግባት የለውም። አዎ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕመም ሰው ነው፣ ደዌም ያደቀቀው ነው። ሰውም ፊቱንም እንደሚሰውርበት የተናቀም ነው፣ እኛም አላከበርነውም። ሰውም ፊቱን እንደሚሰውርበት የተናቀም ነው። አየህ፣ ኢየሱስ የመጣው እንደዚህ ነው። ራሱን ዝቅ አድርጎ ነው። አምላክ ሆኖ ሳለ፣ ጌታ ሆኖ ሳለ፣ ገዢ ሆኖ ሳለ፣ ፈጣሪ ሆኖ ሳለ፣ ዓለም ሲፈጠር አብሮ የፈጠረ እሱ መለኮት ሆኖ ሳለ ለእኔና ለአንተ ሲል፣ አንቺን ለእኔና ለአንቺ ሲል ዝቅ ብሎ ደም ግባት አጥቶ አዎ ወደ ምድር መጣ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ለእኛ በሚገባን መልኩ፣ እኛ በምንረዳው መልኩ፣ በእኛ ልክ እኛን ሊያስተምር፣ እኛን ካለንበት ሊያወጣ፣ እኛን ከስቃይ ሊያድን፣ እኛ ከተፈረደብን ፍርድ ነፃ ሊያወጣ እሱ ዝቅ ብሎ መጣ። ወንድሜ፣ ይሄ ዝቅ ብሎ የመጣው ኢየሱስ፣ ይሄ አንሶ የመጣው ኢየሱስ፣ ይሄ ዝቅ ብሎ የመጣው ኢየሱስ ለአንተ ነው፣ ለአንተ ነው። ስላንተ ዝቅ ያለ፣ ስላንተ የተዋረደ፣ ስላንተ የተሰቃየ፣ ስላንተ መከራን የተቀበለ ሌላ ፐርሰን የለም። ሌላ ስላንተ ህይወት ግድ የሚለው የለም። እግዚአብሔር አብም ስላንተ የላከው መልእክተኛ እሱ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ሲናገር የእርስ በርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንደኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ዓለምን የወደደው እግዚአብሔር አብ በልጁ ነው፣ በልጁ በኢየሱስ ክርስቶስ ነው። ወንድም፣ የኢየሱስ ክርስቶስ የሌለበት ህይወት ሁሉ ከንቱ ነው። ኢየሱስ ክርስቶስ የሌለበት ህይወት ሁሉ ከንቱ ነው፣ ህይወት የለውም። ወንድም፣ አንተን ሊያድን የሚችል፣ አንተን ነፃ ሊያወጣ የሚችል፣ አንተን ህይወት ሊሰጥ የሚችል፣ አንተን ከእግዚአብሔር ጋር ሊያስታርቅ የሚችል ሌላ ነገር የለም። ሊያስታርቅ የሚችለው የክርስቶስ ኢየሱስ ደም ብቻ ነው። ይሄ ደም ቅዱስ ነው። ይሄ ደም ክቡር ነው። ይሄ ደም ስላንተ በቀራንዮ መስቀል ላይ ስላንተና ስለኔ፣ ስላንቺና ስለኔ ፈሷል። ይሄ ደም አይቅለልባችሁ። ሌላው ወደ ሊያድናችሁ የሚችል ሌላ ፐርሰን የለም። ሌላው አያድንም። ሌላው የቅዱሳን አያድኑም። መላእክት አያድንም።